በጣም ድንቅ ነገር እግዚአብሔርን መጠበቅ፣ በትዕግስት መጠበቅ። በጣም በአጽንኦት ነው የምናገረው። እግዚአብሔርን እንደመጠበቅ የሚከስ ነገር የለም። በቃ በትዕግስት ያለበት ቦታ ጠብቅ። ታምነዋል አይደል? አባት የሚሰጥህ ለአንተ በጎ የሆነው ነገር ነው። ስለዚህ ጠብቀው ባለበት ቆም። ስንት ዓመት ልጠብቀው ካልገኝ አላውቅም። እስኪሰጥ ጠብቀው፣ እስኪገለጥ ደህና እስኪያደርግ ካለህበት የኃጢአት ስርዓት እስኪፈታ ድረስ በትዕግስት መጠበቅ። ብዙዎች እግዚአብሔርን የጠበቁ የታገሱ ሰዎች ተክሰው አይተህ። እግዚአብሔር ሲክስ ደግሞ በጠበቀው ልክ ብቻ አይደለም፣ እጥፍ ድርቡን በትዕግስት ልክ አይደለም እንጂ እኛ መች ትዕግስት አለን? እያማረርነው ነው እኮ የምንጠበቀው። ግን አይኖ በጣም ይከብዳል እግዚአብሔርን መጠበቅ። ምክንያቱም የምታየው ነገር የለም፣ ሲሰራ የምታየው ነገር የለም። ምግብ ቤት ቁጭ ብለህ እኮ ቢያንስ የሚኮሻኮሽ ድምፅ ትሰማለህ። እግዚአብሔር ጋር እንደዚህ የለም። ዝም ብለህ ነው የምጠብቀው። ጸጥ ብሎ ነው የሚያስጠብቅ። ባዶ ነው ሁሉ ነገር። በዜሮ ዝም ባለ ድምፅ ውስጥ እግዚአብሔርን ቆሞ እንደመጠበቅ የሚክስ ነገር የለም። የእግዚአብሔርን ፈቃድ በህይወት እንደመክተት የሚያዋጣ ምርጫ የለም።